ሶ እስራኤል የመጥፋቷ ነገር እርግጠኛ ከሆነ ከእስራኤሎች ምን ሊጠበቅ ይችላል? እንደማንኛውም ሀገር they have የሆነ ዶክትሪን አላቸው ወይ ደግሞ የሆነ አንድ ስቴት ያደረገ የተቀመጠ ነገር አላቸው። የእስራኤል መጥፋት የእስራኤል ህልውና ጥያቄ ውስጥ ቢገባ ምን አይነት ሜጀሮች መውሰድ አለብን የሚል ማለት ነው። የእስራኤል የዚህ የመጨረሻ ጊዜ ወይ ደግሞ the last ditch resort ይፈርታቸው ሳምሶን ዶክትሪን ይባላል። so the Samson doctrine is እነሱ እስራኤል የመጥፋቷ ነገር ከጠፋው ደግሞ ማች ኦፍ እስራኤል ዲስትሮይ ከሆነችና ወይም ደግሞ ሌላ ሀገር አግሬሽን እስራኤልን የሚወር ከሆነ ተያይዞ የመጥፋት ፖሊሲያቸው ደግሞ ዶክትሪናቸው ነው። የመጽሐፍ ቅዱስን ሳምሶን የምታውቁት ካላችሁ ታሪኩ እንዴት አድርጎ የሳምሶን አሟሟት እንዴት አድርጎ የቤተ መቅደሱ እንደዚህ ገፍቶ እንደናደው ነገር ምናምን ያው ታውቃላችሁ። ወደሱ አልገባ ነገሩ ከሱ ጋር ተመሳሳይነት አለው። ምንድነው የሚያደርጉት ማለት ነው? እያንዳንዷ ያላትን ኒውክሌር ሚሳይል እነ ጄሪኮ ላይ ያለው ሚሳይል ምናምን እያንዳንዷ ሚሳይሎቿን በተቀመጡ ቦታዎች ላይ ሎንች ታደርጋቸዋለች። ተያይዞ መጥፋት ማለት ነው። እስራኤል ጠላት ብላ የምታስባቸው ሀገሮች ሳይቀሩ በዚህ ጋር ሴፍ አይደሉ። ለምሳሌ ከኢራን ጋር የተዋጋች ግብጽ ሁሉ አይቀርላትም። ቤንያሚን ኔታንያሁ ባለፈው የተናገሩት ነገር ነው። አንሸነፍም፣ ግን ብንሸነፍና ችግር ውስጥ ብንገባ ሳምሶን ዶክትሪን አስታውሱ የሚል ነገር ነበር ቤንያሚን ኔታንያሁ ያሳወቁት። እንግዲህ እስራኤል እስካሁን ድረስ ፐብሊክሊ የኒውክሌር ዌፐን ወይ ደግሞ ጦር መሳሪያዎች እንዳላት ለማንም አምና አታውቅም። ሁሌ መካድ ነው በቃ። እነሱ ግን ያው እንዳላቸው ኦፍ ኮርስ ይታወቃል። አሁን ይሄ ጦርነት እስራኤሎች ወዳላሰቡት መንገድ ሄዶ የእስራኤል መጥፋት ወይ ደግሞ የእስራኤል ህልውና ታርጌት ውስጥ የሚገባ ከሆነ we're going to expect a nuclear war ማለት ነው። ስለ ሩሲያው የዴድ ሃንድ ሲስተም ነግራቸዋለሁ። የሩሲያው ዴድ ሃንድ ሲስተም ምንድነው? ሩሲያ ከጠፋች በኋላ ሩሲያ ለቃታ ከጠፋ በኋላ ምንም አይነት ሃይ ኮማንድ ከሌለ ነው ሎንች የሚደረገው። የመጥፋቷ ነገር ሲታሰብ ሳይሆን በቃ ምንም ኮንትሮል የሚያደርጋት ሰው ከሌለ ሰው ካለቀ ሩሲያ ምድር ላይ ይተኮሳል ሚሳይሉ። እነዚህ ግን እስራኤሎች ግን ገና እስራኤል ስጋት ካለባት የዚህ የመጥፋቷ ነገር ስጋት ነው ተብሎ ከታመነ ሁላችሁም አለቀላችሁ የሚል ዶክትሪን ያላቸው ብዙ ጊዜ እንደዚህ ላስት ዲች ሪዞርት ወይ ደግሞ ላስት እንትን የሚቀመጡ ነገሮች ላስት አማራጮች ብዙ ጊዜ ሀገሮች እንዳይጠቁ አንድ